በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዳግማይ ትንሣኤ ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በዕለተ እሁድ ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግ ቤት ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግማይ ትንሣኤ ተብሏል። ሰሚ በሌለበት አግኝቻለሁ ሰሚ የሚያስጨንቀኝ። ሁለተኛ ለምን ተገለጠ? ለሐዋርያው ቶማስ ትንሣኤውን ለማሳመን ሁለተኛ ተገለጠ። የጌታችን ትንሣኤ ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስ ና ወደኔ የተሸነከረውን እጄና ጎኔን ዳስስ ብሎታል። ቶማስም የተሸነከረው እጁን አይቶ የተወጋውን ጎኑ በእጁ ዳሶ የጌታችን ትንሣኤ አምኗል። ሀገረ ስብከቱም በህንድ ስለነበረ ተጋድሎም የፈጸመው እንዲሁ ሰማዕትነት የተቀበለው በህንድ ነው። ያቺ የጌታችን ጎን የነካች ወይም የዳሰሰች እጅ ሳትበሰብስ ከታቦት ጋር በመንበሩ ላይ ተቀምጣለች። እስካሁን ድረስ የህንድ ሊቀ ጳጳስ ሲሾም በዛች እጅ ተመርጦና ተባርኮ እንዲሾም አንዳንድ ሊቃውንት ይናገራሉ። ሰንበትን ሊያጸናልን የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባትና እረፉባት ብሎ ያዘዘን ሰንበት ቀዳም ወይም ቀዳሜ ናት። በአዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከል የተነሳባት እንዲሁም ዳግም ለማጽናት ሁለተኛ የተገለጠባት ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ስራዎች የሚሰሩባት ቀን ዕለተ እሁድ ነበረች። ቤተ ክርስቲያናችን ለቀዳሜ ቀዳሚት ሰንበት፣ ለእሁድ ደግሞ ሰንበተ ክርስቲያን እያለች ለሁለቱም ቀናት እኩል ታከብራቸዋለች። ጌታችንም ይህችን ቀን እረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። እረፍት ስንልም ስራችንን ትተን ቁጭ ብለን ወይም ተኝተን የምናሳልፈው ማለት አይደለም። እንዲያውም ከማንም ቀን በላይ አብዝተን መንፈሳዊ ስራዎችን የምንሰራባቸው ቀናት ናቸው እንጂ። ምትሃት አለመሆኑን ለማስረዳት ጌታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋህደውን ስጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ሁለተኛ ጊዜ ተገልጦላቸዋል። በዚህ ቤት መግባቱ ደግሞ መለኮት እንዳልተለየውና ስጋ ብቻውን እንዳልሆነ ለማስረዳት ነው። ብፁዓን እለ እንዘ ኢየርኡኒ ይአምኑ ዮሐንስ 20:29 አንድም ዳግም ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ስርዓትና ቃለ እግዚአብሔር በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11ዱ ደቀ መዛሙርት እንበለ ቶማስ ቢገልጥላቸው አምነው ለቶማስ ቢነግሩት የተሸነከሩ እግሮቹንና እጆቹን ካላየሁ ጣቴን በተወጋ ጎኖ ካላስገባሁ አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ ተገለጠላቸው።
ዮሐንስ ምዕራፍ 20 ከቁጥር 26። ቤተ ክርስቲያን ይህንን መገለጥ ዳግም ትንሣኤ ትለዋለች። ሁለተኛ ፈጸምነ ይባላል። የፋሲካን በዓል አከባበርን ስርዓቱን ዛሬ ፈጸምን ለማለት ነው። ሶስተኛ አግብኦት ግብር ይባላል። በዮሐንስ 17:1 ጀምሮ በተገለጠው መጽሐፍ ቅዱሳዊ ቃል መሰረት ጌታ አባ ወአቡዬ ገብረ ዘወሀብከኒ ፈጸምኩ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ስለሚዘምሩት ነው። ቶማስ ለምን ተጠራጠረ? መጠራጠሩ ስለ ሁለት ነገር ነው። አንደኛ ሰዱቃዊ ስለነበረ። ሰዱቃውያን ዳግም ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ። ሁለተኛ ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ለማየት ሳላይ አላምንም አለ። ጌታ የተገለጠላቸው ደጆች ተዘግተው ሳሉ ነበር። ዮሐንስ 20 ምዕራፍ 26 ገብቶ ሰላም አላችሁ አስታረቅኋችሁ አላቸው። በተዘጋ ቤት እንዴት ገባ? ኤልሻዳይ ስለሆነ። ዘፍጥረት 17:1 ሳራ ማህፀኗ ተዘግቶ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነው። ሐና፣ ኤልሳቤጥ፣ ሌሎችም እንዲሁ። ሉቃስ 1:37 እስመ አልቦ ነገር ዘይሳኖ ለእግዚአብሔር እንዲል ረቂቅ መለኮት ስጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታ ይመጣል። ብዙ ሰዎች በሕመም ተይዘው የመዳን ደጃቸው ተዘግቶ ሳለ ጌታ የመጣው ዮሐንስ ምዕራፍ 5 ከቁጥር 3 እስከ 12 ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግታ ሳለ ኢየሱስ መጥቶ የለ። ሉቃስ ምዕራፍ 2 ከቁጥር 9 እስራኤላውያን የግብፅ ባርነት ቢያይልባቸው የነጻነት ደጃቸው ቢዘጋባቸውም ጌታ መጥቶ አድኗቸው የለ። ዘጸአት ምዕራፍ 3 ከቁጥር 1 እስከ 8 ሲወጡስ ከፊት ቀይ ባህር፣ ከኋላ ፈርዖን፣ ከቀኝና ግራ ገደል ዳገት ቢገጥማቸውም አምላክ ደርሶላቸው የለ። ዘጸአት 14 ከቁጥር 1 ለሶስና መጽሐፈ ሶስና ምዕራፍ 1 ከቁጥር 1 እስከ 23 ከውግረት አድኗት የለ። ለሶስቱ ሕፃናት ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 ከእሳት አውጥቷቸው የለ። ለሞቱ አልዓዛር ዮሐንስ 11 ከ1 እስከ 48 ከሞት አንስቶት የለ። ስለዚህ ሁሉን ቻይ ጌታ ምንም ደጅ ቢዘጋ መክፈት ይችላልና እንመነው። እርሱን አምኖ ተስፋ የሚያደርግ አያፍርም። መዝሙር 24 ከቁጥር 3 ተብሎ ተጽፏልና። ስለማይነገር ስጦታው እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።